መጽሐፍ ቅዱስ ስለ ገንዘብ ምን ይላል? በዘመናችን ለምን ትልቅ ጉዳይ ሆነ? 5 ነገሮችን ከመጽሐፍ ቅዱስ እናነሳለን። ብዙ ሰዎች መጽሐፍ ቅዱስ ሀብትን ይቃወማል ብለው ያምናሉ። ነገሩን ቀርበን ስንመለከት ግን ሌላ እይታ አለው። ብሩክ ንጉሴ ነኝ። አብራችሁን ቆዩ። በዓለም ላይ ስላለ ሀብትና ገንዘብ በእርግጥ መጽሐፍ ቅዱስ ምን ይላል? ገንዘብ እየተቆጣጠረ ያለው ምርጫችንን፣ ከቤተሰብና ከማህበረሰብ ጋር ያለንን ግንኙነትና ለራሳችንም የምንሰጠውን ዋጋ እንኳን በገንዘባችን ልክ እንዲሆን ማድረጉ ነው። በዚህ ሁሉ ነገር ብዙ ሰዎች መጽሐፍ ቅዱስ ሀብትን የሚቃወም ይመስላቸዋል። ከብዙ ዓመታት በፊት የኢትዮጵያ ንጉሥ የነበሩት አፄ ኃይለ ሥላሴ በኢትዮጵያ ዋና ከተማ በሆነችው አዲስ አበባ የአንበሳ ሐውልት ያሰራሉ። ይሁን እንጂ የተሰራው የአንበሳ ሐውልት አንበሳ መምሰሉ ይቅርና ቀጭኔ ወደ መምሰል ይሄዳል። ይህን ያስተዋሉ የሀገር ገዢዎችና አማካሪዎች ጉዳዩን ወደ ንጉሡ ይዘው በመቅረብ አንበሳ እንደማይመስል ይነግሯቸዋል። ንጉሡ ጉዳዩን አዳምጠው ከጨረሱ በኋላ ሐውልቱን ትኩር ብለው በመመልከት እንዲህ ይላሉ። በእርግጥ አንበሳው አንበሳ ባይመስልም የወጣበት ገንዘብ ግን አንበሳ እንዲመስል ያደርገዋል ብለው ሐውልቱን አስመርቀዋል። በዚህም ገንዘብ የማይመስልን ነገር እይታ እንኳን ቀይሮ እንዲመስል የማድረግ አቅም እንዳለው አሳይተዋል። መጽሐፍ ቅዱስ ገንዘብ መጥፎ ነው አላለም። ይልቁንም ገንዘብን መውደድ ግን የክፋት ሁሉ ምንጭ ነው ይላል። መጽሐፍ ቅዱስ ይህን በማለቱ የገንዘብ ፍቅር ወደ ሙሰኝነት፣ ወደ ስግብግብነት፣ ወደ ምቀኝነት፣ ወደ ሌብነትና ሌሎችን ወደ መበዝበዝ እንደሚያመራና የክፋት ሁሉ ምክንያት እንደሆነ ይነግረናል። ይህ ደግሞ የሚሆነው ሰው በገንዘብ ላይ አለቃ መሆን ሲገባው የገንዘብ አገልጋይና ባሪያ ሲሆን ነው። 5 ነገሮችን ከመጽሐፍ ቅዱስ እንመልከት። 1. ሰው እግዚአብሔርንም ገንዘብንም ማገልገል እንደማይችል ኢየሱስ ክርስቶስ አስጠንቅቆናል። ይህ የድህነት ጥሪ አይደለም። ይልቁንም በገንዘብ ምክንያት የማህበረሰባችንን ሞራልና ስብዕና ብሎም መንፈሳዊ እድገታችንን ጭምር ገንዘብን ለማግኘት ባለን ነገር እንዳይተካ ማስጠንቀቂያ ነው። መጽሐፍ ቅዱስ በተደጋጋሚ ባለጸጋ ግለሰቦችን ያነሳል። ለምሳሌ ሰለሞን፣ ኢዮብ፣ አብርሃምና ሌሎችም በሀብት ተባርከዋል። ነገር ግን በሀብታቸው አምላካቸውን ያከብሩ ነበር እንጂ ኃላፊነት ሳይሰማቸው የሚኖሩ ሰዎች እንዳልነበሩ ይናገራል። ምሳሌ ምዕራፍ 3 ቁጥር 9 እንዲህ ይላል፣ በሀብትህ አምላክህን አክብር። 2. ለጋስነት ከስግብግብነት ይበልጣል፣ ወይም መስጠት ከመቀበል ይልቅ የሞራልና መንፈሳዊ ኃይል እንዳለው ኢየሱስ ክርስቶስ ራሱ አስተምሮናል። በዓለማችን ውስጥ ካሉ ደስተኞችና ጤነኞች ከሆኑ ሰዎች ውስጥ አብዛኞቹ ለጋስ ሰዎች መሆናቸውን ጥናቶች ያመለክታሉ። በዚህ ስልጡን ዘመን ጥናቶች ይህንን እውነታ ከማረጋገጣቸው በፊት መጽሐፍ ቅዱስ ከብዙ ክፍለ ዘመናት በፊት አረጋግጦልናል። የቀሩትን 3 የመጽሐፍ ቅዱስ ምልከታዎችን አቀርብላችኋለሁ። በሚቀጥለው ቪዲዮዬ ይዤ እቀርባለሁ። እስከዛው ድረስ ግን መልካም ጊዜ ይሆንላችሁ።